ሰላም ጤና ይስጥልን ወደ ተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። ፖፖ እንዴት ይዛችኋል? እንዴት እየሰራችሁ ነው? ምን ላይ ደረሳችሁ? እንግዲህ ያው ካለችን ሰዓት ቆራርጬ ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። የብዙዎቻችሁ ጥያቄ የሆነው ኢንቪቴሽን ነው። ኢንቪቴሽን ለብዙ ሰዎች ኢንቫይት አድርጋችሁ በኢንቪቴሽን ምንም አይነት ኮሚሽን ወይም ምንም አይነት ሪዋርድ አታገኙ። ብዙ ልጆች ደግሞ ኢንቪቴሽን ልካችሁ ብዙ ኮይኖችን ብዙ ሪዋርዶችን ታገኛላችሁ ማለት ነው። ዛሬ ሪዋርድ ወይስ ኢንቪቴሽን የምትለዋ ነገር የምናገኛት እዚች ወይ ሪዋርድ ውስጥ እናገኛታለን ወይም ደግሞ ሪዋርድ ውጪ ኢንቪቴሽን የምትለዋን እዚች ጋር እናገኛታለን። እዚህ ጋር ኢንቪቴሽን የምትለዋን ማለት ነው። ኢንቪቴሽን እስቲ ከመጀመሪያ ገብተን እንያት። እዚች ጋር ልንካትና ገብተን እንያት። ለምሳሌ አሁን ይሄ እኔ ኢንቪቴሽን ነው። ኢንቫይት ስንት ሰው እንዳደረኩ ከኢንቪቴሽን ደግሞ ምን ያክል ፖይንት እንደሰበሰብኩ ባይዘዌ ከኢንቪቴሽን የሚገኘው ፖይንት ነው። ምን ያክል ፖይንት እዚች ጋር እንዳገኘው ዛሬ አቬሌብል ዛሬ ቀን ምንም እንዳላገኘው በዛሬ ቀን ምንም እንዳላገኘው እያንዳንዱ ነገሮች በዚህ ሳምንት ደግሞ በዚህ 7 ቀን ውስጥ ስንት ሰዎችን ኢንቫይት እንዳደረኩኝ ከኢንቫይት ካደረኳቸው ሰዎች ውስጥ ከማናቸው ምንም እንዳላገኘው እዚች ጋር በስነ ስርዓት ደግሞ የፊት አሻራ ሰጥተው እዚህ ፕላትፎርም ላይ በስነ ስርዓት የገቡ ሰዎች እነማን ናቸው የሚሉ ነገሮች ሁሉ እዚች ጋር ውስጥ ምን ይላል ይካተታል ማለት ነው። በዚህ ሳምንት ውስጥ ኢንቫይት ባደረኳቸው እነዚህ 7 ቀን ውስጥ ያለ 15 ሰዎች ውስጥ ምንም አይነት ኮሚሽን አላገኘሁባቸውም ማለት ነው። እስካሁን ድረስ ግን እኔ ኢንቫይት ያደረኩ ሰው ብዛቱ 556 ሰው ምን አድርጌያለሁኝ ኢንቫይት አድርጌያለሁኝ ማለት ነው። እዚች ጋር ደግሞ 3,720,000 ምን አግኝቻለሁ ማለት ነው የተጣራ ፖይንት አግኝቻለሁ ማለት ነው። ግን ኢንቫይት ያደረኩ ሰው ስንት ነው? 556። ፕላትፎርሙ በሚለው ህግ ከሆነ 556 ሲባዛ በስንት መሰላችሁ? በ140 አንድ ሰው 140 ኮይን ነው 140 እንደዚህ ኮይን ማግኘት መቻል አለበት። 140,000 ኮይን ማግኘት መቻል አለበት። ማለት 77,840,000 ምን ማግኘት ነበረብኝ? ፖይንት ማግኘት ነበረብኝ ማለት ነው። ኢንቫይት ባደረኩ ሰው በሁሉም ሰው በዚህ ሁሉ ሰው ፕላትፎርሙ 140,000 ፖይንት ቢሰጠኝ ኖርማል ነው። ያው 140,000 ፖይንት ማለት ስንት ነው? 140,000 ፖይንት ነው $14 ማለት ነው። ምክንያቱም ፕላትፎርሙ 10,000 ፖይንቷን $1 ስለሆነ ማለት ነው። እኔ 556 ኢንቫይት አድርጌ ማግኘት የነበረብኝ ግን ይሄ ነበረ። ግን ይሄን አይደለም ያገኘሁት። እኔ ያገኘሁት ግን ስንት ነው? ገና 3,720,000 ብቻ ነው። ይሄ ለምንድን ነው የሆነው ማለት እንመልከተው ማለት ነው። ኢንቫይት ስላደረጋችሁ ብቻ ፕላትፎርሙን አይከፍላችሁም። እዚች ጋር ምን አለ? ሩል አለው፣ ህግ አለው ፕላትፎርሙ። ብዙ ሰው ኢንቫይት ስላደረክ የተባለው ነው የምናራግመው። ኢንቫይት ስላደረክ $14 ይከፍላል። ኢንቫይት አይከፍልም። እንዴት ነው በኢንቫይት ብቻ $14 ማለት እኮ በጣም ብዙ ብር ነው። አንድ ሰው ብቻ ፕላትፎርም ሊንክ ልካችሁ ላይ ዳውንሎድ ስላደረገ ብቻ ይሄን ማግኘት ብዙ ብር ነው። እንደዚህ አይሆንም። ለምሳሌ አሁን እዚህ ጋር ቴድሮስ የተባለ ግለሰብ በእኔ በላኩለት ሊንክ አወረደ፣ ግን ጭራሽ የፊት አሻራም አልሰጠም። ገባችሁ? ወንድ ልጅ ነው ሲጀመር። ወንድ ልጅ አክሴፕት አያደርግም። የመጀመሪያ ደረጃ ፕላትፎርሙ ኢንቪቴሽን የሚቀበለው ለሴት ልጅ ብቻ ነው። ለሴት ልጅ ብቻ ነው። ለወንድ ልጅ አይቀበልም ኢንቪቴሽን ማለት ነው። ቅድም ከጋበዝኳቸው ልጆች ግማሾቹ ወንድ ሊሆኑ ይችላሉ። አንድ ለዛ ነው። ሁለተኛ ደረጃ ደግሞ እነዚህ ልጆች ምን አይደሉም፣ የዚህ የፕላትፎርሙ ሩል አያሟሉም። እዚች ጋር ሩል የሚለውን እንመልከተው። እዚህ ፕላትፎርም ላይ የኢንቪቴሽን ሩል የሚለውን እንመልከት። የኢንቪቴሽን ሩል ምን እንደሆነ ከመመልከታችን በፊት ለምሳሌ እዚች ጋር አንዳንድ ሰዎች ላሳያችሁ ከፈልጓችሁ። እዚች ጋር በኳሪ ኮድ ኢንቫይት ማድረግ ትችላላችሁ። ይሄኛው ብዙ ሰዎች ስለማታውቁት ነው። ይሄን ኳሪ ኮድ ልካችሁ በዚህ ኳሪ ኮድ ስካን አድርጎ ስካን ሲያደርግ በሚመጣለት ሊንክ መግባት ይችላል። ከፈለጋችሁ ደግሞ ኢንቫይት የምትለዋን አንድ ጊዜ ትነኩታላችሁ። ኢንቫይት የምትለዋን እንዴት ነው ኢንቫይት ማድረገው የምትሉ ሰዎች እዚች ጋር መታችሁ እቺ ኢንቫይት የምትለውን አንድ ጊዜ በምትነኩበት ሰዓት ልክ እንደዚህ 4 ነገሮች ይሰጣችኋል ማለት ነው። 1 2 3 4 የኢንቪቴሽን ሊንኮች አሉ ማለት ነው። እነዚህ ሊንክ ማለት የእያንዳንዱ ሰው ይለያያል። ፒፒያቸው እዚች ጋር ያሉ ፕሮፋይላቸው ግን ተመሳሳይ ነገር ቢሆንም የሁሉም ሰው ግን እዚህ ጋር ሊንኩ ይሄ ሊንክ እኔ ሼር ስለው የኔ ሊንክ የኔና የኔ ነው።
የደመቀ ነው፣ የቦጋለ ነው። የእያንዳንዱ ሊንክ የምንድነው የራሱ ነው። ስለሆነ እኔ እዚህ ጋር ስንት ሊንኮች አሉኝ? 4 ሊንኮች አሉኝ። እነዚህ 4 ሊንኮች ለሰዎችን ሼር የማደርገው በዋትስአፕ እና በኢሞሽን ፈንክሽን ነው። በቴሌግራም አንዳንዴ ይሰራል፣ አንዳንዴ አይሰራም። ኢንቫይት አድርገን ሊንኩ የላክንላቸው ሰዎች በዚህ አወርደው ገብተው አይሰራም፣ ብዙ ጊዜ ገጥሞኛል። በዋትስአፕ ሲሆን ግን በስነ ስርዓት ይሰራል። ከዋትስአፕ ደግሞ ቴሌግራም ካልሆነ ደግሞ ዩቲዩብ ላይ ዲስክሪፕሽን በምታስቀምጡበት ሰዓት እነዚህ ሊንኮች ይሰራሉ። ከነዚህም በተጨማሪ እነዚህ ሊንኮች አንዳንድ ጊዜ ልካቸዋቸው እምቢ የሚሉበት አጋጣሚ አለ። ስለሆነ ከአራቱ አንዱ ስለሚሰራ አራቱንም የምታስቀምጡበት ቦታ ላይ ማስቀመጥ። ይሄ ካልሰራላችሁ ይሄ ካልሰራ ይሄ ካልሰራ ይሄ ከነዚህ ከአራቱ መላክ። ካልሆነም ደግሞ እዚች ጋር ተመጡና የራሳችሁ ፕሮፋይል አስገብታችሁ የራሳችሁ ሊንክ ክሬት አድርጋችሁ ለመላክ ስፈልጉ እዚህ ጋር ማይ ማቴሪያል የሚላል አያችሁት? ማይ ማቴሪያል የራሳችሁ ታምሌት ሰርታችሁ በራሳችሁ ሊንክ ክሬት አድርጋችሁ የራሳችሁ የምትሄዱበት መንገድ ማለት ነው። ስለሆነ እዚች ጋር ለምሳሌ የኔ ማይ ማቴሪያል ይሄ ነው። እዚች ጋር ማይ ማቴሪያል ከዚህ በፊት እንትን ቢያለሁኝ ማለት ነው። ሶ ሪቪው ዶዝ ኖት ፓስ አላለፍኩም፣ ትቼ ወጥቻለሁ ማለት ነው። ፓስ አላደረገልኝም። ያላደረገልኝ ምክንያት እርግጠኛው ይነግራችኋለሁ። ይሄ ፒፒውን ይመስለኛል ወይም እዚህ ጋር ያለው ፖፖ የሚለው ማስታወቂያ ነው። ስለሆነ ይሄኛው አላለፈልኝም። እንደገና ማመልከት ትችላላችሁ። ከሆነ ሚስቴኩ ምን እንደሆነ ደግሞ ሲስተም ሜሴጅ ላይ ይነግራችኋል ማለት ነው። የራሳችሁ ማቴሪያል ክሬት አድርጋችሁ የራሳችሁ ማቴሪያልን ለዛ ሰው ኢንቫይት እንዲያደርግ መላክ ትችላላችሁ ማለት ነው። ሶ ይሄን ኢንቪቴሽን ለምሳሌ ለዛሬ ኢንቪቴሽን እኔ ለዛሬ ይሄ የመጀመሪያውን አንዱን ይሄን ነካውት ሼር አልኩት። ከዛ በኋላ ሼር ስትሉት እዚህ ጋር ኮፒ ሊንክ የሚለው ሊንኩን ኮፒ አድርጋችሁ የፈለጋችሁበት የምትወስዱበት ነው። እዚህ ጋር ግን ፌስቡክ አለ፣ ሜሴንጀር፣ ዋትስአፕ ሊንክ ምናምን እነዚህ ጋር አሉት። ሞር ይላችኋል። ሞር ደግሞ ሌሎች ፕላትፎርሞች ካሏችሁ ሌሎች ፕላትፎርም ኢሞ፣ ቴሌግራም ምናምን ስላሉ እዚህ ትነኩታላችሁ። ግን ለበለጠ እዚች ጋር ኮፒ ሊንክ የምትለው ኮፒ ሊንክ ትሉታላችሁ። ከዛ ኮፒ ሊንክ ካላችሁ በኋላ ትሄዱና ዋትስአፓችሁ ላይ ወይም ቴሌግራማችሁ ላይ ቴሌግራም አስቸጋሪ ነው፣ ሪስክ አልወስድም። ከዛ እዚህ ጋር ትመጡና እዚች ጋር ጫን ትሉትና ትይዙትና ፔስት ትሉታላችሁ ሊንኩን። ይሄን ፔስት ያላችሁት ሊንክ እዚህ ጋር ትመጡና ምን ታደርጉታላችሁ? ሴንድ ትሉታላችሁ። ከዛ ሴንድ ካላችሁት በኋላ ያ ሰው ይሄን አፕሊኬሽን መጥቶ እዚህ ጋር መጥቶ ክሊክ ሲያደርገው ምን ይሆንለታል? እንደዚህ ይከፍትለታል። ብዙ ሰው ግራ የሚገባው ነገር ምኑ ነው ዳውንሎድ የሚደረገው ምናምን የሚልበት ሁኔታ አለ ማለት ነው። አክቹአሊ እኔ ዳውንሎድ ስላደረኩትኝ እኔ ጋር በድጋሚ አይመጣም፣ ግን ለሌሎቹ ሰዎች የሚመጣት እንደዚህ ነው። እዚህ ጋር ሲመጣላቸው ከታች እዚህ ጋር ዳውንሎድ ኢሚዲየትሊ የሚል ነገር አለ። ዳውንሎድ ኢሚዲየትሊ እቺን ዳውንሎድ የምትለዋን አንድ ጊዜ ክሊክ ሲያደርገው ያ ሰው ምን ያደርገዋል? ቀጥታ ወደ ፕሌይ ስቶር ይወስደዋል። ፕሌይ ስቶር ይወስደውና ከፕሌይ ስቶር ምን ያስደዋል? አፕሊኬሽኑ ዳውንሎድ እንዲያደርግ ያደርገዋል ማለት ነው። እኔ ጋር ግን ቀጥታ ስገባ የት ነው ወሰደኝ? እዚህ ፖፖ ያለውበት ቦታ ነው ወሰደኝ። ምክንያቱም ፖፖ እኔ ከፍቼው ስለሆነ ወይም ስለከፈትኩትኝ ማለት ነው። አሁን ወደ ዋናው ጉዳይ ስንሄድ ዋና ሩሉ እንላለን። እዚህ ጋር ስንቀጥልላችሁ ሩሉ ምንድነው የሚለው ነገር ላሳያችሁ። ለምሳሌ ሰሞኑ እኔ ሩሉ በጣም እውነትም ሩሉ ይሰራል አይሰራም የሚል ነገር ለመገንዘብ አንደቲ እኔ በራሴ ጊዜ ኢንቫይት አደረኳትኝ ማለት ነው። ከዛ ሩሉ ደግሞ የሚሉ ነገሮች ሁሉም ተገበረች። ከዛ አሁን አንድ ሩል ነው የሚቀራት፣ እሱንም አልደረሰም። በአንድ ወር ጊዜ ነው የሚደረገው። ያ ሩል ብቻ ነው የሚቀሯት። ከዛ ውጪ ሁሉንም ሩል ሞልታለች። ፕላትፎርም እውነትም ይሰጠኛል አይሰጠኝም የሚለው ነገር በደንብ ጠበቅኩትኝ ማለት ነው። ስጠብቀው ግን እንዳልኩትም በስነ ስርዓት ለኔ ምን ያደረገኝ ነው እየሰጠኝ ነው ማለት ነው። ለምሳሌ ይሄው እዚች ጋር ላሳያችሁ። እቺ ነች አንደው ማኔጅ ማድረገው በዚች ልጅ ቅርብ ቀን ነው 90,000 ምን ሰጥቶኛል? ለኔ ፖይንት ሰጥቶኛል። 90,000 ምን ሰጥቶኛል? ፖይንት ሰጥቶኛል። አሁን የሚቀረኝ ስንት ነው? 50,000 ነው የሚቀረኝ ማለት ነው። 140,000 ለመሙላት ማለት ነው። አሁን $9 ሰጥቶኛል። አሁን የሚቀረኝ $5 ሆነች የምትቀረኝ። $5 ማለት 50,000 ኮይን የሚቀረኝ ግን እዚች ጋር እነዚህ በስነሳ ፕላትፎርሙ ሰጥቶኛል ማለት ነው። ለምሳሌ እዚች ጋር ጸጊ በምትባልች የሆነ ነገር አሟልታለች 20,000 ሰጥቶኛል። እዩ እዚህ ጋር ተመልከቱ። እዚች ጋር ደግሞ ራህማ በምትባልች ለኔ ስንት ሰጥቶኛል? 60,000 ሰጥቶኛል። ገነት በምትባልች 10,000 ሰጥቶኛል። ከዛ ውጭ ያሉት እዚህ ጋር ያሉት ለምሳሌ እነዚህ ገቡ ግን ወንዶች ናቸው ወይ ደግሞ ያልሰሩ ናቸው ወይ ደግሞ የፊት አሻራ ያልሰጡ ናቸው። እዚህ ጋር ደግሞ በራ ጊዜ የሚጠብቁ በወር ውስጥ ወይ ሊመጣ ነው ወይ ላይመጣ የሚችል የፊት አሻራ ሰጥቷል። ግን ለምሳሌ ናትናይ ለፊት አሻራ ሁሉም ነገር ጨርሰዋል። ግን ፕላትፎርሙ ላይ
ቢሰራ ምንም ቢል ምንድን ነው አይከፍለኝም። በናትናኤል በወርዋዋ ይሄ ሴት ነች ለምሳሌ 30 ሺህ ያገኘውባት፣ በአባይነሽ 60 ሺህ ፖይንት አገኝቼባታለሁ። እዚህ ጋር ያሉት ግን እነዚህ ሁሉ ኢንቪቴሽን ተቀበሉ እንጂ አልሰሩም። ለምሳሌ ኑር ሀላም የምትባለች 60 ሺህ ፖይንት አግኝቼባታለሁ። እዚች ጋር በደንብ እየተከታተልኳት ነው ባልኳችሁ ልጅ ደግሞ በጤና እዚች ጋር 90 ሺህ ፖይንት አግኝቼባታለሁ ነው የመጀመሪያ ነው በደመርቂ። አሁን እቺ አልጨረሰችም። ስትጨርስ ግን ሙሉ 140 ሺውን አገኝባታለሁ። ምክንያቱም ፕላትፎርሙ እየሰጠኝ ነው። ግን ሩሎቹ ምንድናቸው ስትሉ ሩሎቹ ከባድ ናቸው። አው እዚች ጋር እንምጣና ሩል የሚለውን እንነካው። ሩል የሚለውን ስንነካው የመጀመሪያ ኢንቫይት ፍሬንድስ ቱ ሬጂስተር ፍሬንድስ ካን ቢ ዳውንሎድ ፎር ዘ ፈርስት ታይም through the link you shared when the apps completely the registration the invitation can be successful. invitation successful ነው የሚባለው invitation success ተብሎ እናንተ ጋር መጥቶ የሚቆጥሩላችሁ የላካችሁለት ሰው አፕሊኬሽኑን ዳውንሎድ አድርጎ ሁሉም ነገር ውስጥ ጨርሶ እዛ አፕሊኬሽን ሲገባ አፕሊኬሽኑ ምን ሆነ ማለት ነው ተመዘገበ። ያ ሰው ኢንቪቴሽን ተመዘገበ ማለት ነው ይለናል። ከዛ በኋላ how to earn reward እንዴት ነው earn የሚያደርገው ይላል። if the invite completes face authenticate and the following tasks you will receive corresponding rewards not ልና the new host's only account 3 hours of live broadcasting is every day. so ይሄን ኢንቫይት ያደረጋችሁት ሴት ወንድ ልጅ አይደለም፣ ለወንድ ልጅ አይሰራም። ለ3 ሰዓት ኢንቪቴሽን ሰዓት ላይ መቀመጥ ሲጀምር የሚጀምርና ሁለተኛ ደረጃ ደግሞ የፊት አሻራ ሙሉ ለሙሉ ሰጣ ያጠናቀቀች መሆን መቻል አለባት። ይህን ሲያደርግ ለ3 ሰዓት ደግሞ ላይቭ ዋን መቀመጥ ሲጀምር ምን ይላል? ኢንቪቴሽን ሪዋርድ መስጠት ይጀምራል ይላል። ከዛ ታስኮቹ ይላል። ታስክ ማለት ህጎቹ፣ እዚህ ፕላትፎርም ህጎቹ ይላል። ሪዋርዶቹ ይላል። ለምሳሌ እዚህ ጋር የመጀመሪያው 30 ሺህ ነው። 20 ሺህ ሲደመርበት 50 ሺህ ይሞላል። እዚህ ጋር 20 ሺህ ሲጨምርበት 70 ሺህ፣ 80 ሺህ፣ 90 ሺህ፣ 100 ሺህ፣ 110 ሺህ። እዚህ ጋር ደግሞ 110 ሺህ ላይ 10 ሺህ ስንጨምር 120 ሺህ፣ 130 ሺህ፣ 140 ሺህ። እነዚህ ታስኮች ሁሉ ሲያሟላ ሪዋርዶቹ እነዚህ ሲደመሩ 140 ሺህ ይመጣሉ ማለት ነው። የመጀመሪያው እዚህ ጋር ምን እንደሚል እንስቲ እናንበበው። ታስክ invited to earning reached $2,200 within a 30 days doesn't include platform rewards. ያ ኢንቫይት ያደረጋችሁት ሰው እዚች ጋር $200 ከፕላትፎርሙ ውጪ ኢንቫይት ማድረግ ሲችል ለእናንተ ስንት ሰጣችኋል? 30 ሺህ ፖይንት እሰጣችኋለሁ ይላል። ታዲያ እናንተ ኢንቫይት ያደረጋቸው ሰዎች በወር ውስጥ ይሄን ሜክ ያደርጋሉ። ይሄን ካደረጉ ለእናንተ ጨምሮ ይሰጣችኋል። እዚህ ጋር ደግሞ invited host earnings reached $100 within a 30 day doesn't include platform. ያ ማለት ከሌላ ሰው ከተቀበለች ማለት ነው። ከሌላ ሰው ኢንቫይት ያደረጋችሁ ሰው ከሌላ ሰው ጊፍት ሪዋርድ ወይም ኢንቪቴሽን ፕላትፎርሙ ከሚሰጣት ውጪ ከሆነ ሰው ጊፍት ከተቀበለች እዚች ጋር ምን ስንት ይሰጣችኋል ይላል? 20 ሺህ ፖይንት እሰጣችኋለሁ ይላል። ይሄም እንደዚሁ ነው፣ በተመሳሳይ ነው። እዚህ ጋር ስንወርድ ግን ይሄ ትንሽ ይቀንሳል። 50 ነው። በ30 ቀን ውስጥ $50 ካገኘች 20 ሺህ ይሰጣሉ ይላል። ይሄን በ30 ቀን 20 ካገኘች 10 ሺህ ይሰጣሉ ይላል። ይሄ ደግሞ ኢንቫይት ሆስት ብሮድካስቲንግ ፎር 12 hours within 7 days እዚች ጋር ደግሞ 12 ሰዓት በ7 ቀን ውስጥ ለ12 ሰዓት እዚች ጋር ከዚህ ጋር ጀምሮ ያለው ነው አብዛኛው ጊዜ የምናገኛቸው 10 20 30 40 ከዚህ 30 ጋር 70 ይሄኛው አብዛኛው ጊዜ አቺቭ እናደርገዋለን። ይሄን አቺቭ እናደርገው ለምን ተካለ ምንድነው የሚለው እዚህ ጋር ሆጉ ይሄ ተውት ወጥቷል። ይሄም ሪዋርድ ነው 10 20 30 60ውን በደንብ የምናገኘው ብዙ ጊዜ ማለት ነው። እቺ ልጅ ለ7 ቀን ከሰው ምክንያቱም ጊፍት ላትቀበሉ ይችላልላችሁ የጀማሪ ሰው ናችሁ። ለ7 ቀን ብሮድካስት ፎር አወርስ ለ7 ቀን ስንት ሰዓት 12 ሰዓት ስትቀመጥ ለ12 ሰዓት በዚህ ፕላትፎርም ላይ ስትቀመጥ 30 ሺህ ፖይንት እሰጣለሁ ይላል። እዚህ ጋር 30 ሺህ ፖይንት እሰጣለሁ። invited host to broadcast for 8 hours 7 days 8 hours with 7 days በ7 ቀን 8 ሰዓት ስትቀመጥ 10 ሺህ ፖይንት እሰጣለሁ። invited host to broadcast for 5 hours within 7 days በ7 ቀን ውስጥ ለ5 ሰዓት ከተቀመጠች 10 ሺህ ፖይንት እሰጣለሁ። እዚህ ጋር የመጨረሻው invited host to broadcast for 3 hours within 7 days 10 ሺህ ፖይንት እሰጣለሁ ብሎ ይላል ማለት ነው። አያችሁ ይሄ ነው
እዚህ ጋር ያሉት ከ1 2 3 ሲደመር 30 ይሄ እነዚህ አቺቭ ይደረጋሉ። ልጅቷ ላይቭ ላይ እንድትቀመጥ ማድረግና ማድረግ ብቻ ነው። አክቹአሊ የተወሰነ አሁን ኢትዮጵያ ውስጥ እንትኖቹ ስለተቀያየሩ ሪዋርዶቹ ጊፍቶቹ ስለተቀያየሩ ትንሽ ሪፍራክሽን ነገሮች አሉ ከሩሉ ጋር ማለት ነው። የኛ ታስኩን ቀነሰብን። የፕላትፎርሙ ደግሞ ሪዋርዶቹ ምን እየሆኑ መጡ? የመጀመሪያ ሩሎች ሆኑ። ለሌሎች ሀገሮች በደንብ እየሰሩ ነው። ለኛ ሀገር ያለ መስራት ነገሮች አሉ። ምክንያቱም እኛ ኢትዮጵያውያን እዚህ ፕላትፎርሙ ላይ እንትን አንልም። አብዛኛው ጊዜ ጊፍት ምናምን ነገር አናደርግ ጊፍት መስጠት ምናምን ነገር ስለሌሉ ፕላትፎርሙ ከኛ ብቻ መቀበል ብቻ መውሰድ እየወሰንበት ሲመጣ ታስኮቻችንን እየቀነሰብን የመምጣት ነገር አለ። መጀመሪያ ለምሳሌ ለ7 ቀን ነበረ 10 ሺህ የሚሰጠው አሁን ለ3 ቀን አድርጎታል 10 ሺህ የሚሰጠው ስለሆነ እዚች ጋር 30 ሺህ ፖይንት መቀበል አለባት። $200 መስራት አለባት። እዚህ ጋር ደግሞ $100 መስራት አለባት። አሁን እቺን የሚላችሁ ልጅ ያልሰራችሁ የትኛው መሰራችሁ? ያልሰራችሁ ይሄ ያልሰራችሁ ልጆቹ $14 እነሱ መቀበል ሲችሉ ነው። እነሱ ካልተቀበሉ ለእናንተ ፕላትፎርሙ አይሰጣችሁ። እነሱ ግን ያመጣቿቸው ልጆች ፕላትፎርሙ ላይ ጊፍት ምሳቢ ተቀባይ ማራኪ መሆን መቻል አለባቸው። ፕላትፎርሙ ይሄን ይፈልጋል። ይሄን ማያደርጉ ከሆነ ሙሉ 14 አይሰጣችሁ። የሚሰጣችሁ ወደ 60 ሺህ ኮይን ነው። ምክንያቱም እሱም ከተቀመጡ ነው። እሱም በሰዓት ካልተቀመጡ ተተከውጡ ካቋረጡ ወደ 1000 ላይቭ ታስካቸው ወደ 1000 ከወረደ ፕላትፎርሙ ምንም አይነት ሪዋርድ ለእናንተ አይሰጣችሁም ማለት ነው። ስለሆነ ኢንቪቴሽን ማለት በአጠቃላይ ይሄ ነው። ኢንቫይት ስታደርጉ ብቻ $14 ታገኛላችሁ ማለት አይደለም። እየቆራረጠ ነው ፕላትፎርሙ በዚህ ልክ ነው የሚሰጠው። እዚህ ጋር እኔ ጋር እያሳየኋችሁ ነው። ከገሊት እንደዚህ ከገሊት እንደዚህ እያልኩኝ ነው። አብዛኛዎቹ ሰዓታቸው ተስተካክሎ ስለተቀመጡ ነው የምናገኝባቸው እንጂ ከዛ ውጪ የለም። ይሁት ያለ 30 ሺህ ያለ በቃ ከ60 ሺህ አያልፍም። ምክንያቱም የጊፍቱ ያቺ ልጅ እኔ ተቀብላ ስላየው ነው እንድታይ ስላደረኩ ነው እንጂ ከዚህ ውጪ እንዳለ ከሁላቸውም ኢንቫይት ይገባሉ። ገብተው ካልሰሩበት ምንም የምታገኙት ነገር የለም። ኢንቪቴሽን ማለት ይሄን ይመስላል ማለት ነው ቤተሰቦቼ።